አንተ ግን ሰሞኑን ብትጠነቀቅ ይሻላል። እሺ ደሞ ምን አደረኩ? የሰሞኑን ሙድ ምንም እየመሰጠኝ አይደለም። ጭንግሪት ናት ወይ ባናችሁ የምትናገሪ ከሆነ ተናገሪ። እዛ ቆይ ሄቨንን ምን አድርጊ ነው የምትላት? ጉሽ ቀናሽ እንዴ? እኔ ጄሪ ነኝ የምቀናው? እና ካንቺ ውጭ ማን ሊሆን ይችላል? አትርከም ቦቸራ። እኔ እንኳን አይደለም ባንተ ይቅርና በማንም ሰው አልቀናም። እሺ ታዲያ ምንድነው አንቺ እኔ ገኒ መገናኘት እንደዚህ መሀል አናትሽ ምን ነው አሳትከሽ? እንግዲህ እንደመጣልህ አታውራ። እና አሁን እሺ ምን ይፈጠር ነው የምትይው? አጉል ልጅቷን በጣም ባትቀርባት ጥሩ ነው። በኋላ ሌላ ጦስ ይዛብህ እንዳትመጣ። ገና ለገና አባት ከስራ ያባረዋል ብለሽ ፈርተሽ ነው አይደል? አዎ እንደዛ አስቤልህ እኮ ለራስሽ። አዎ ላንተ አስቤ ነው። አልቀረብሽ። እንዴት? እሱን ተይው። አንቺ አሰብሽው ለኔ ሳይሆን ለራስሽ ነው። ለራሴ ደግሞ ምን ያሳስበኛል? ይኸውልሽ እኔ አሁን ከዚህ ብባረር ከዓይንሽ እርቃለሁ። እሱ እንዲሆን ደግሞ አትፈልጊ። ኧረ እባክህ ውበቴን ሳይ ድንቄም ውበት። እውነታውን አንቺ ይሄ ነገር አሳስቦሽ ካልሆነ እኔ መባረር አሳስቦሽ ነው? እንደፈለክ ማሰብ ትችላለህ። ግን ምን እያወራችሁ ነበር? ሆድሽን ቆረጠሽ አይደል? ለምን ይቆርጠኛል? ባይ ባይ። እንግዲህ እንዳንቺ ክፉ አይደለሁም። ምን እያወራ እንደነበር እነግርሻለሁ እኮ። ምንድን ነው? ፍቅረኛ አለው ያለችኝ እና እኔም ደግሞ የለኝም አልኳት። አቤት ውሸት! እና ምን ልትይ ነው? አንተ ሄርሚላን ታፈቅራት አይደል እንዴ? አዎ ግጥም አድርጌ አፈቅራታለሁ፣ ግን ፍቅረኛሞች አይደለም። ግን ደግሞ ፍቅሬን ተቀበለኛለች ብለህ በተስፋ እየጠበካት ነው አይደለ? እኔ የምለው አንቺ ልጅ ግን ምንድን ነው አላማሽ? ምንም። የሆነ አላማም አለሽ እኮ። ምን አይነት አላማ? እሱን አላውቅልሽም፣ ግን የሆነች አላማ ባትኖርሽ ኖሮ እንደዚህ ደም ስርሽ እስኪገተር ድረስ አትከራከሪኝም ነበር። እንግዲህ አማረልኝ ብለህ ዝም ብለህ አትቀባጥር። እሺ አልቀባጥርም። ደግሞ ቅድም ሄቨንን ስታወራት እዮሲ ደም ስሩ ተገትሮ እያየህ ነበር። ለምንድን ነው ደም ስሩ የሚገታተረው? እሱን አላውቅም፣ ግን ደግሞ አንተ ሄቨንን ስትቀርባት ምንም ደስ አላለውም። ቆይ ሲጀመር እሱ ፍቅረኛ አለው አይደል እንዴ? እኔ የኖረው እንደሆነስ ታዲያ ፍቅረኛ እያለው የኔ ገኒ ጋር ምን ያርመሰምሰዋል? እረፍ! ጭራሽ የኔ ገኒ ብለህ አታረፍክ? አዎ የኔ ገኒ ትቀለጃለሽ እንዴ? ምርጥ እህቴ እኮ ነች። በእህትነት ነው እንዴ? እና ሌላ ምን አስበሽ? አቤት ጭራሽ በብልግና ነበር ያሰብሽው። አንተ ስለምን ብልግና ነው የምታወራው? ጎሽ እኔ እግዚኦ ነው የዘንድሮ ልጆች ነገራ ከመሬት ከፍ ሳትሉ ስለ ብልግና ማሰባችሁ እኮ ግርም ነው የሚለኝ። ልቦና ይስጣችሁ። ቦቦታለስ ጎማሬ ይሄ ልጅ አሞዋል እንዴ? ቆይ አንቺ ራስሽ ችግር አለብሽ እንዴ? እኔ ደግሞ ምን አደረኩኝ? አትጩ ያልኩሽ ተጫዋለሽ። መጀመሪያም እኮ ማፋፈር እንደማይቻል ተስማምተናል አይደል? ቢሆንስ ይሄ የምር እንኳን ምንሽልሽ በዚህ አያያዛው ተሸመጥጠ ነው። ምን ጥያቄ አለ? ብሩኬ እሺ በእናትህ መልስልኝ። ለምንድን ነው መልስልሽ? ማታ እኮ እህቴ ትደውልልኛለች። እሱን ቅድሚያ ማሰብ ነበረብሽ። እሺ እና ታዲያ እኔ መስሎኝ ነው እኮ ተይ ስልሽ መስማት ነበረብሽ። እሺ በቃ ለወደፊቱ አይለመደኝም። ሁለት ቀን እኮ ትንሽ ናት። ዛሬና ነገ አይደል ይሄ እኮ። ተይ ግን ሂዊ ታይ የኔ ብርቱ ሻው ምን አድርጌ ነው እንጃልሽ። በደንብ ከለመንሽኝ ግን አንድ እድል ላመቻችልሽ ይችላል። እሺ ምን አይነት እድል? በቃ በቅጣት ተቀይሮልሽ ስልክሽን የምትቀበይበት እድል። እሺ ምን አይነት ቅጣት ልቀጣ? ብሩኬ ምን ትቀጣ? አንቺ ደስ ያለሽን ቅጣት ቅጫት ነው ብሩኬ? አዎ ነው። ከአንቺም ብሶ ታስፈራራለሽን? እሺ ተናገሪ፣ ምንድነው ቅጣቱ? ብዙት እሺ በጣም ቀላል እኮ ተናገሪያ፣ ምንድነው እሱ? ስለዚህ አሁን እዚህ ጋር 15 ጊዜ ጆሮሽን ደስ ቁጭ ትክታሪያለሽ። ምን? እንግዲህ ትእዛዙ እንዴ ብሩኬ አንተ ራሱ ዝም ትላለህ እንዴ? እና ምን ልበላ እንዴ? ቁጭ ብድግ ስሰራ እግሬን ስትራፖዚን ቢያመኝስ? አይዞሽ እንደማያምሽ እርግጠኛ ነው። አዎ ነው። ምን ታስፈራሪያለሽ? እምቢ ካልሽ ደግሞ ሊቀር ይችላል። አንቺን ግን አገኝሻለሁ። እሺ ችግር የለውም እንገናኛለን። በያውን ጀምር ቶሎ በይ። ምን ማያስቅ ቹቻ የተፈተንኩብሽ እኮ። አዎ ገብቶኛል እናቴ። ቆይ ያሬድ ሊያሳብደኝ ነው እንደሚፈልገው? አሁንማ ጨርሶ ባሰበት አይደለ? ምን ጥያቄ አለው? እያየሽው አይደል እንዴ? ቤዚቲ እኔ ግን ያሬድ ከመጠን በላይ ያስገረመኝ ነው። ቆይ እንደዚህ አይነት ባህሪ ነበረበት እንዴ? ምናልባት ከዚህ በፊት አፍቅሮ ስላላየ ነው ይሆናል። እሺ ቆይ በእንደዚህ አይነት ሁኔታ እስከ መቼ ነው የምንዘልቀው? እኔ ምንም እየገባኝ አይደለም ቤዚቲ። በእናትሽ ቹቻ ተዋት፣ ጥንካሬዋን አትፈትነው ብለሽ ለምኝው። እሱም እኮ ወዶ አይደለም እንደዚህ የሚሆነው። እሱ እኮ ይገባኛል። ቆይ እሺ እኔ አላሳዝንሽም? እሱማ ቤዚቲዬ በጣም ታሳዝኘኛለሽ። ችግሩ እኮ አሁን ያደረገው ነገር አይደለም። እና ቆይ ሌላ ምን ችግር አለ? ብቻዬን ስሆን እያንዳንዷ ነገር ትዝ ነው የምትለኝ። ከዛ ማንበብ ያቅተኛል። ወይዳ በእናትሽ ቹቻ አንቺ የሆነ ነገር በይው። እሺ የሆነ ነገር ለማለት እሞክራለሁ። እንደው ግን ምን አይነት ቀን ነው ከያሬድ ጋር የተገባሁት? በፈጣሪ የኔ እናት
በቃ አሁን ተረጋግሽ። ብችል እኮ ብረጋጋ ደስ ይለኛል። ቆይ ደግሞ ሲጀመር ይሄን ዘፈን ኬት አምጥቶ ነው? እኔ ምን አውቃለሁ ቤዚቲ? ያፈቀረ ሰው እኮ ሙዚቃው ኬት እንደሚመጣለት አይታወቅም። ቆይ ሲጀመር ደግሞ የነን አዲስ ማሽቃበጥ። አይ ቤዚቲ እነሱ እኮ ሙዚቃ ውስጣቸው ስለሆነ ነው። ግን እኔ ማረባ እንከፍ ነገር ነው። በቃ እኔ ቆንጆ አንቺ ተረጋግሽ። አንተ ልጅ ለምንድን ነው ስለ ስርዓት ማይኖርህ? ኧረ ምኑን ነው የምታወጋኝ አንተ? ጉዳት ያዝ። እየቀለድኩ አይደለም። ኧረ ጌታውን የመንደር ነው አምታታኸኝ እኮ ለምን ታንታኛለህ? ቆይ ለምንድን ነው ከሄቨን አጠገብ ማትርቀው? ኧረ እስኪ እሷ ነገር ገልብጫትማ። መገልበጥ ስለማ እንደዚህ አድርጎ መገልበጥ ነው። አንተን እየቀለድኩኝ አይደለም። በስነ ስርዓት አውራኝ። የከተሜ ሰው እንደው ችግራችሁ እኮ ተቆጥሮ የማያልቅ። ምን ማለት ነው? የኛ የቄ ሰው ወግ ለእናንተ ስርዓት አልባ ነው ማለት አይደለም እንዴ? እኔ እንደዛ አልወጣኝ። ወጣህ እንጂ አንተ ልጅ ደሜን አታፍለው። ለምን ትክትክ አይለልህ? ቆይ ምንድነው አላማ? ሸና አፍልቶ ቆቀሬን ቀቅሎ መኖር፣ ጉሮሮዬን መዝጋት። ታዲያ እንደዛ ከሆነ አልፈህ ስራ እናሰራ። ኧረ እየሰራው ነው ጌታው። ሰማኛለህ? ከዚህ በኋላ ተሳስተህ ሄቨን እንዳታገኛት። ባገኛት ምን ልታረገኝ ነው ጌታው? ያኔ ከኔና አንተ ወንድ ማን እንደሆነ ይለይልናል። እኔም ማለት ጌታው። ቆይ ልጅቷን ከጅላታል እንዴ? አይመለከትህም። እንደዛ ከሆነ ደግሞ እኔም እሷም ማዋቴን አላቆምም። ያኔ ከኔና ካንተ ማን ወንድ እንደሆነ አሳያለሁ። እያዩ አይደል? ሊያሳብደኝ እኮ ነው። ኧረ በእናትህ ተው፣ ምንም አይመጣም። ኧረ ይሄ ኩታራ ምን እንደሆነ አላውቅም። ከእድም ጀምሮ እኮ ዝም ብሎ ይቀላብዳል። አንተ ደግሞ ምን እሺ ነው ቻናል ቀይር እንጂ። የምኑን አውቄ ልቀይር? አንተው አየሁ አይደል እንዴት እንደሚያላግጥ። እኔ የምልህ ሚኪ፣ ይሄ ኩታራ ሊገጥመኝ ከጅሏል እንዴ? ከጅሏል። ገጠር በርሻ፣ እዚህ ደግሞ በጎዳና ከእንዴ እንደበረታ አላወቀም መሰለኝ አይደለም? ቦጌኒ እሱን ያወቀ አይመስለኝም። እንግዲያውስ በሚገባው ቋንቋ ንገርልኝማ። በምን አይነት ቋንቋ እንደማወራ አሳያለሁ። እሺ ጠብቁት። የታባክ እኔ ቦቼ ደግሞ ጭንቅላቱን ልፍታው ካልኩኝ እንዴት እንደሆነ አሳየዋለሁ። አንተ ቆይ ምን እሺ ነው? ኧረ በእናትህ ተው። ከሄቨን ፎንቃ ገብቶለታል መሰለኝ። አጠገቧ እንዳትደርስ እያለ ጓ ይላል። የምርህን ነው? እኔ ቦቼን ደግሞ አላወቀኝ። ጭንቅላቱን ያላለውለት ይመቻ። አንተ ግን ቆይ አንተ ከሷ ጋር ምን አነካካ? ለፋየዋ ቡና ድርሽ በተመለስኩ ቁጥር ሁሌ ቆዝማ ነው ማግኛት እናማ የሆነ ቀን አወራኋት። ዛሬ ደግሞ ሳገኛት ደገምኳት። እና ነገ ደግሞ ስታገኛት ትሰልሳታለህ አይደለ? እኛ በአንተ ምክንያት ከዚህ ትምህርት ቤት እንባረር። እሷ እኮ በቃ ለእኔ እኮ እንደ ቤዛነቶች ናት። እንዴ አንተ ልጅ ፋየዋ ደግሞ እኮ ይሄን አያውቅልህም፣ አይመለከተውም። ኧረ እባክህ ከፋየዋ ጋርማ ተጃልሰናል። ከማን ጋር? ከፋየዋ ጋር። ይሄኔ ነው መሸሽ። ለካ ምክትል ዳይሬክተር ሆነልኛል። በል ዳይሬክተር ሆኛለሁ እንዴ መሰለኝ። ቆሜ የምጠብቀው አንቺን እኮ ነው። ደግሞ ምን ቀረሽ? ላናግርሽ ፈልጌ ነው። አንቺ ጋር የማወራው ነገር የለም። የእናትሽን አድራሻ ማን እንደሰጠኝ ማወቅ አትፈልጊ? ጤፍ የሚያመጣው ልጅ ነው። ብር አለብኝ። እናትሽ አለች ካለሽ የለችም በይው ቶሎ። ወይ መጣ ቁጭ አልከው እዚህ ጋር ማዘር አሉ እንዴ? ብር ነበረባቸው አስቀምጠውልኛል። እሷ እኮ የለች። እሺ በቃ ነገ እመጣለሁ። ና አውቃ ነው። ኧረ ዝም በላት። እማዬ የለችም በይ ብላት ነው ተደብቃ ቤት ውስጥ ብቻ ማታል እንዴ? ና ላሳይክ። እንደው እማዬ ተደብቀሽ ነው ውጪ። አንቺ ናትሽን ነው የምልሽ። የልጅ ነገር ፈልግ እንጂ ሶፋ ስር ምናምን። ኧረ ይኸው ማንም የለም። እማዬ አክኩሉ ልበልልሽ። እኔ ወንድም ቤት ውስጥ ማንም የለም። በቃ በጓሮ አምልጣ ነው። እሺ ሲመጡ ንገሩልኝ። ናና አገኘኋት። የት አሉ? ምን ነው ማዘር በዚህ እድሜው ምን አባገባ ተደሩ ለድል እማዬ ያሽልኝ ይችላል አይደል?